ዋና ዜናዎች በደቡብ አፍሪካ እየተካሄደ ያለው የቻይና አፍሪካ ፎረም ላይ የተገኙ የተለያዩ ሀገራት ጋዜጠኞች ኢትዮጵያ በተሻለ እድገት አቅጣጫ ላይ እንደምትገኝ ገለጹ። ሩሲያ በአንድ ሳምንት ጊዜ ውስጥ በአይኤስ ላይ ከ1400 በላይ የአየር ጥቃቶች መፈጸሟን አስታወቀች። በማስተላለፍ ተመልካቾቻችን እንደምናላችሁ ይህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍላችሁ የ7 ሰዓቱ ዜና ነው። ዜናውን የማቀርብላችሁ አማረ ማሞ ነኝ። አብራችሁን ቆዩ። የኮሪያ ባለሀብቶች በኢትዮጵያ በጨርቃ ጨርቅ ኢንዱስትሪ ዘርፍ ቢሰማሩ ውጤታማ ሊሆኑ የሚችሉበት አቅም እንዳለ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። ፕሬዝዳንቱ የኮሪያ የጨርቃ ጨርቅ ኢንዱስትሪ ፌዴሬሽን ሊቀመንበር ሱንግን በጽፈት ቤታቸው ተቀብለው አነጋግረዋል። የኮሪያ ባለሀብቶች ያላቸው ልምድና ቴክኖሎጂ በማምጣት በኢትዮጵያ በዘርፉ መዋዕለ ንዋያቸውን እንዲያፈሱ የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግ ለሊቀመንበሩ ገልጠውላቸዋል። የኮሪያ ጨርቃ ጨርቅ ኢንዱስትሪዎች ፌዴሬሽን ሊቀመንበር ሲካክሱንግ በበኩላቸው የኮሪያ ባለሀብቶች በኢትዮጵያ የጨርቃ ጨርቅ ኢንዱስትሪ ዞኖችን የማቋቋም ፍላጎት እንዳላቸው መግለጻቸውን ኢዜአ ዘግቧል። በደቡብ አፍሪካ እየተካሄደ ያለው የቻይና አፍሪካ ፎረም ላይ የተገኙ የተለያዩ ሀገራት ጋዜጠኞች ኢትዮጵያ በተሻለ እድገት አቅጣጫ ላይ እንደምትገኝ ገለጹ። የቻይና ኢንዱስትሪዎች በኢትዮጵያ ኢንቨስት እንዲያደርጉ ኢትዮጵያ 7 የኢንዱስትሪ ፓርኮችን እየገነባች መሆኑን የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ለቻይና ዴሊ ጋዜጣ ገልጠዋል። ሰላም ሙሉጌታ ዝርዝር አለው። ስድስተኛው የቻይና አፍሪካ ትብብር ፎረምን አስመልክቶ የተለያዩ መገናኛ ብዙሃኖች የተለያዩ ዘገባዎችን ያደረሱ ይገኛሉ። ከነዚህ መካከል ቻይና ዴሊ አንዱ ነው። ቻይና ዴሊ ይዟቸው ከወጣቸው ዘገባዎች መካከል አንዱ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን ኢንተርቪው ያደረገበት ይጠቀሳል። ዶክተር ቴዎድሮስ እንደጠቀሱት ከሆነ በዋጋ ንረት ምክንያት ከቻይና የሚፈልሱ ኢንዱስትሪዎችን ለመሳብ 7 ፓርኮችን የኢንዱስትሪ ፓርኮችን በመለየት ኢትዮጵያ ሰፊ ስራ እየሰራች መሆኑን ጠቅሰዋል። የኢንዱስትሪ ፓርኮቹ መገንባት ከቻይና የሚፈልሱ ኢንዱስትሪዎችን ከመሳብ ባሻገር እሴት የሚጨመርባቸው ምርቶችን አምርቶ ወደ ውጭ ለመላክ ትልቅ አስተዋጽኦ እንዳለው ለቻይና ዴሊ ገልጸዋል። እኛም እዚህ በቆይታችን ደግሞ የተለያዩ ሀገራት የመገናኛ ብዙሃን ባለሙያዎችንም ቃለ ምልልስ አድርገን ነበረ። እንደጠቀሱልን ከሆነ በልማትና በእድገት ረገድ ኢትዮጵያ በአፍሪካ አዲስ ታሪክ እያጻፈች ያለች ሀገር መሆኗን ገልጸውልናል። I know that Ethiopia now is on the path of industrialization. ኢትዮጵያ በኢንዱስትሪ ልማት ጉዞ ላይ መሆኗን አውቃለሁ። ከቻይና ጋር ጠንካራ ግንኙነት ካላቸው ሀገራት አንዷ እንደሆነችም እንዲሁ ወደ ተሻለ ደረጃ የሚያደርሳት የመሰረተ ልማት አውታሮች ግንባታ እያካሄደች የምትገኝ ሀገር ነች። I've been in Ethiopia this year, this June. Yes, I'm trying to make a report of the Chinese people. በዚህ ዓመት ሰኔ ወር ኢትዮጵያ ነበርኩኝ። በተለያየ ስራ ስለተሰማሩ ቻይናውያን ለመዘገብ በርካታ ቻይናውያን እዚያ እንዳሉ እንዲሁም ደግሞ ከአዲስ አበባ ጅቡቲ የሚገነባውን የባቡር መሰረተ ልማት አይቻለውኝ። ኢትዮጵያና ቻይና ጥብቅ ግንኙነት እንዳላቸው እንዲሁም የህዝባቸውን መልካምነት አስተውያለሁ። Long cooperation, deep cooperation, long relationship between our two countries. Its economic growth is very one of the highest in Africa. በምጣኔ ፈጣን እድገት ካላቸው አፍሪካ ሀገራት አንዷ ናት። የሀገሬ ሞዛምቢክ የአቪዬሽን አውሮፕላን አብራሪዎች ስልጠና የሚያገኙትም ከእናንተ አየር መንገድ ነው። የኢትዮጵያ አየር መንገድ በአገልግሎቱ በአፍሪካ መልካም ስም አለው። One of the fastest growing countries in terms of GDP over the past 10 years. ባለፉት 10 ዓመታት በአመታዊ የምርት መጠን ፈጣን እድገት ካላቸው ሀገራት አንዱ ናችሁ። በዚህ ዓመትም የ10 ወይም የ11 በመቶ እድገት እንደሚኖራችሁ ተገምቷል። ይህም አስገራሚ ነው። በአካባቢያችሁ ያሉ ሀገራት ከዚህ ውጤት ተሞክሮ ሊቀስሙ ይገባል። ይህ በ13 ዓመታት የመጣ ለውጥ ነው። ከዚያ በፊት ከነበረው ጋር ሲነጻጸር 13 ዓመት ከታሪክ አንጻር አጭር ጊዜ ነው። 30 years in the space of history is a short period of time. 10ኛውን የብሔር ብሔረሰቦች ቀን ምክንያት በማድረግ የንግድ ትርኢትና ባዛር ተከፈተ። የንግድ ትርኢቱና ባዛሩን የጋምቤላ ክልል ርዕሰ መስተዳድሩ አቶ ጋትዋር ቱትና የንግድ ሚኒስትር ዴኤታው አቶ አያና ዘመዴ ከፍተውታል። በንግድ ትርኢቱና ባዛሩ ከ200 በላይ ድርጅቶች ተሳታፊ ሆነዋል። ባዛሩ ለአምራቾች የገበያ ትስስር ለመፍጠር ያለመ ነው። በጋምቤላ ክልል ያለውን ምቹ ኢንቨስትመንት አማራጭ ለማሳየትም ትልቅ ጠቀሜታ ይኖረዋል ተብሏል። የንግድ ትርኢትና ባዛሩ እስከ ታህሳስ 2 እንደሚቆይ ሪፖርተራችን ሁናቸው ታዬ ዘግቧል።
በአዲስ አበባ ምክትል ከንቲባ አቶ አባተ ስጦታው የሚመራው ከፍተኛ አመራሮች ቡድን የከተማ መንገዶች ባለስልጣን የመንገድ ፕሮጀክት የስራ አፈጻጸምን አስመልክቶ የመስክ ላይ ስራ ጉብኝት አካሂዷል። የጉብኝቱ ዓላማ ፕሮጀክቶች ያሉበትን አጠቃላይ ሁኔታ በማየት ለአፈጻጸም ማነቆችን በመለየት መፍትሄ መስጠት፣ ፕሮጀክቶቹን በፍጥነት ተጠናቀው ለነዋሪዎች አገልግሎት የሚሰጡበትን ሁኔታ ለመፍጠር ያለመ እንደሆነ አቶ አባተ ተናግረዋል። ብሩክ ተስፋዬ ዝርዝር አለው። በአሁኑ ወቅት በአዲስ አበባ የመንገድ ሽፋን 20 በመቶ ደርሷል። የመንገድ ተደራሽነትን ለማሳደግ ከ60 በላይ ፕሮጀክቶች በመሰራት ላይ እንደሚገኙ ከአዲስ አበባ መንገዶች ባለስልጣን ያገኘነው መረጃ ያመለክታል። በጉብኝቱ ወቅት የተለያዩ ፕሮጀክቶች አፈጻጸም የታየ ሲሆን አንዳንድ ፕሮጀክቶች በተያዘላቸው የጊዜ ገደብ አልተጠናቀቁም። ለፕሮጀክቶቹ አለመጠናቀቅ በዋናነት የወሰን ማስከበር ውስንነት መሆኑ ተገልጿል። ያነጋገርናቸው የፕሮጀክት አማካሪዎችና ስራ አስኪያጆች ለፕሮጀክቱ መዘግየት ምክንያት ያሉትን ገልጸዋል። አንደኛው ምክንያት እኛ የምንለው ምንድነው በወሰን ማስከበር ምክንያት ነው የምንለው። ምክንያቱም ወሰን ካልተሰራልና ካልተነሳልኝ ሁሉም ነገር መስራት ከባድ ነው። ያው ክሊያንቱ የሚወስዳቸው ችግሮች ይኖራሉ፣ ኮንሰልታንቱ የሚወስዳቸው ችግሮች ይኖራሉ። ሁሉን አቀፍ ናቸው። እነዚህ አሁን የመንገዱ መዘግየት ትልቁ ምክንያት የራይት ኦፍ ዌይ ችግሮች ናቸው ብለን ነው እኛ ስፔሲፋይ የምናደርገው። በመንገድ ፕሮጀክቶቹ የወሰን ማስከበር ስራ የሚሰሩና ለመንገዱ መጓተት በመንገድ አማካሪዎችና ስራ አስኪያጆች ምክንያት ናቸው የተባሉት አካላት በበኩላቸው ምላሽ ሰጥተዋል። ያው የኛ ከመንገድ ባለስልጣን ስራ አስኪያጅ ጋርና ከክፍለ ከተማው መሬት አስተዳደር ጋር መሬት ማኔጅመንት ጋር ኮንታክት አለ። እዚህ ወርደው በአካልም ጭምር የሚነሱ ቤቶችን አሳይተውናል። እነሱም ባሉበት ቤት ለቤት ሄደን መነሳት ያለባቸውን ካና ካሳ የተከፈላቸው እንዲነሱ የቀበሌ ቤቶችንም ቤት እንዲሰጣቸው ለማድረግ የዕለት ተዕለት ስራችን አድርገን አጠናቀናል ብለን ነው በእኛ ያዝ ነው። ብዙ ጊዜ ኤሌክትሪክ መስመሮች አልተነሱልንም የሚል ነው። ይሄ አብዛኛውን እዚህ አካባቢ ላይ አሁን ብዙ መስመሮች አንስተናል። ግን የቀሩ መስመሮች ምንድነው? ይሄ ራይት ኦፍ ዌይ ላይ አሟጠው ያለማፍረድ። ምክትል ከንቲባው አቶ አባተ ስጦታው ክትትልና ድጋፉ እንደሚቀጥል ገልጸው የአፈጻጸም ውስንነት የታየባቸው ፕሮጀክቶች በፍጥነት እንደሚጠናቀቁም ተናግረዋል። እንግዲህ የሚመለከታቸው አካላትም በፍጥነት እነዚህን ችግሮች ማስተካከል እንዳለባቸው ያው የጋራ ስምምነት ፈጥረናል። አብዛኛዎቹ በአጭር ጊዜ ሊስተካከሉ የሚችሉ ናቸው። በአንድ ሳምንት በሁለት ሳምንት ማክሲመም እናስተካክላለን ብለው ያው አሳይመንቱን ይዘዋል። ስለዚህ እነዚህ ከተስተካከሉ ፕሮጀክቶቹ በተያዘላቸው ጊዜ ይጠናቀቃሉ የሚል መነሻ አለ። ይሄው ክትትልና ድጋፍ ያው ተጠናክሮ የሚሆን ይሆናል ማለት ነው። ከአያት ጦር ኃይሎች የባቡር መስመር አገልግሎት መጀመሩ የትራንስፖርት ችግሩን እንደቀረፈላቸው ተገልጋዮች ተናገሩ። ሕዝብ በሚበዛባቸው ሰዓታት ተጨማሪ ባቡሮች እንደሚያሰማራ የአዲስ አበባ ቀላል ባቡርም አስታውቋል። ዮሐንስ ፍስሐ ያዘጋጀውን ይበልጣል በላይነህ እንደሚከተለው ያቀርበዋል። 17.3 ኪሎ ሜትር የሚረዝመውና ከአያት ተነስቶ ጦር ኃይሎች መዳረሻውን ያደረገው የባቡር መስመር አገልግሎት መስጠት የጀመረው ጥቅምት 30 ነበር። ይህ የቀላል ባቡር መስመር አገልግሎት መስጠት ከጀመረ ጥቂት ቀናት ቢሆነውም ከአያት ጦር ኃይሎች የነበረውን የትራንስፖርት ችግር ማቃለሉን ተገልጋዮች ይናገራሉ። በጣም ነው የቀረፈው። የጊዜን የሚቆጥባ ከትራፊክ መጨናነቅም በጣም ታድጎናልና ለፍጥነትም በጣም አሪፍ ነው እላለሁ። በዚህ በተደረገው ደግሞ በጣም ችግር ነበር የትራንስፖርቶቹ እንትሩ እና ይሄ በመደረጉ ደግሞ በጣም ጥሩ ነው። በ6 ደቂቃ ላይ ነው የሚመጣው። 10 ከዛ በላይ አይቆይ። አብዛኛውን በታክሲ ችግር ላይ ያየሁት ሰልፍ ምናምን ነገር ነው። አሁን ደግሞ ባቡሩ ከመጣ ወዲህ ካለ ሰልፍ ምናምን ነገር በስነ ስርዓት ገብተን በተረጋጋ ሁኔታ መኪና መጨናነቅ ምናምን የሌለበት ሁኔታ እንሄዳለን ማለት ነው። አብዛኛው ያነጋገርናቸው የመስመሩ ተጠቃሚዎች በአገልግሎቱ ደስተኛ እንደሆኑ ቢገልጹም ሊስተካከሉ ይገባቸዋል ያሉትንም ነግረውናል። ትኬት አቆራረጡ ላይ ትልቅ ችግር አለ። በተለይ አሁን እዚህ ጋር በዚህ በኩል አለ፣ በዛ በኩል ትኬት መቁረጫ የለም። ሰዎች ትኬት ለመቁረጥ መንገድ ያቋርጣሉ። በየቦታ ያሉ የትኬት መቁረጫ ስቴሽኖች በሁለቱም ሳይድ ቢኖር ይስተካከል ነገር ምንድነው ትንሽ እንትን ቢጨምር አይደለም። ማታ አሁን በጣም ተፋፈጋል፣ ሰው ይበዛል። ጧትና ማታ በጣም ነውና ቢጨመር ደግሞ ፎርጎ ቢጨመር እንደዚህ ጥሩ ነገር። ተጠቃሚዎች የባቡር አገልግሎት ላይ ቢስተካከል ያሉት ችግሮች በየደረጃው እየታዩ ይፈታሉ የሚሉት የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የሕዝብ ግንኙነት ዳይሬክተር አቶ አወቀ ሙሉ ናቸው። አመቺ ይሆናል በተባለ ቦታ ላይ የትኬት መቁረጫ ገንብተናል። ከዛ ቆርጦ የትኛውም ቦታ ላይ ብናደርገው አስፋልት ሳይቋረጥ ወደ የኛ ጣቢያ ሊገባ አይችልም። ምክንያቱም የኛ ጣቢያ ወይም ደግሞ የኛ መስመር በአስፋልቶች መካከል ነው የሚያልፈው። ስለዚህ በየትኛውም ትኬት ቦታዎቻችን ብንገነባቸው አስፋልት ሳይቆረጥ
ወደ ባቡሩ ሊገባ አይችልም እና ህዝብ በብዛት ባለበት አካባቢ ተጨማሪ ባቡሮች እናስገባለን። ስለዚህ ያለውን እንቅስቃሴ በቅርቡ እየተከታተልን ያለነው። ህብረተሰቡ የባቡር አገልግሎት በሚጠቀምበት ጊዜ ማድረግ የማይገባውና ያልተፈቀዱ እቃዎችንም ይዞ መሳፈር እንደሌለበት ተገልጿል። ፋየር ቦክሶች አሉ። ፋየር ቦክሶች ላይ እየተቀመጡ ያስቸግሩናል። የሚበላና ውሃ ምናምኖችን ይዘው ይገባሉ። አንዳንድ ሰው ደግሞ አለ ማስቲካ ያኛ ከማስቲካውን ትሬን ውስጥ እየጣለ እየረገጠው ትሬኑ ላይ የሚጣበቃል። ብዙ ሳይድ ኢፌክቶች ስላሉት ያው ህብረተሰቡ ይሄንን አውቆ ቢንከባከቡ ትሬኑን እንደኔ አመለካከት ይሄ ነው። ማንኛውም ተሳፋሪ ታማኝ ሆኖ በቆረጠበት ትኬት ዋጋ ልክ ነው መጓዝ መቻል ያለበት። አልፎ አልፎ የሚያጋጥሙን አሉ። በሁለት ብር የአራት ብር ጉዞ የሚሄዱ ሰዎች አሉ። አልፎ አልፎ ደግሞ ትኬት ሳይዙ የሚገቡ አሉ። እነዚህን እየተቆጣጠረን እንይዛለን፣ እናስተምራለን። ይሄ በጊዜ ሂደት የሚቀረፍ ችግር ነው ብለን እናስባለን። ስቴዲየም አካባቢ ከሁለቱም መስመሮች ባቡሮች የሚገናኙበት ስለሆነ ተጠቃሚዎች የትኛውን ባቡር ይዘው እንደሚጓዙ ግራ የመጋባት ሁኔታዎች እየተስተዋሉ ይገኛሉ ያሉት አቶ አወቀ ከቃሊቲ ተነስተው ወደ ሚኒሊክ አደባባይ የሚሄደው ባቡር ሰማያዊ ቀለም፣ ከአያት ተነስቶ ወደ ጦር ኃይሎች የሚሄደው ደግሞ አረንጓዴ ቀለም ያለው መሆኑን ተሳፋሪዎች በጥንቃቄ ሊያስተውሉት እንደሚገባ ገልጸዋል። በሁለቱም ማለትም ከቃሊቲ ሚኒሊክ አደባባይ እንዲሁም ከአያት ጦር ኃይሎች ባሉት የባቡር መስመሮች በቀን በአማካይ እስከ 120 ሰው ይጓጓዛል። 39 የቲኬት መቁረጫ ጣቢያዎች ያሉት ሲሆን በሰዓትም 70 ኪሎ ሜትር ፍጥነት አለው። የከፍተኛ ትምህርት ተቋማት ችግር ፈቺ በሆኑ ምርምሮች ላይ እንዲያተኩሩ ተጠየቀ። የዩኒቨርሲቲ ኢንዱስትሪ ትስስር የውይይት መድረክ በባህር ዳር እየተካሄደ ነው። ነቢል በቀለ በኢንጂነሪንግ የትምህርት ዘርፍ የአቅም ግንባታ መርሃ ግብሩ የትምህርት ሚኒስቴር የዩኒቨርሲቲ ኢንዱስትሪ ትስስር መድረክን በመፍጠር የከፍተኛ ትምህርት ተቋማት ተማሪዎች የትግበራ ላይ ስልጠና እንዲያገኙ፣ ኢንዱስትሪዎች በምላሹ ከዩኒቨርሲቲዎች የምርምር ውጤቶች ተጠቃሚ እንዲሆኑ የሚያደርግ ስራ ዘርግቷል። ይህ መርሃ ግብር ተግባራዊ በሆነባቸው ባለፉት ዓመታት ግን በተግባር ላይ ስልጠና የሚፈለገው ውጤት እየመጣ አይደለም። ተይዞለት ከነበረው ሐሳብ አንጻር ብዙ ችግሮች ገጥመውታል። ኢንዱስትሪዎች እኛ በዋናነት የተቋቋመው ትርፍ ለማምጣት ነው እንጂ በዋናነት ማስተማር የኛ ስራ አይደለም የሚል ስሜት አላቸው። ዩኒቨርሲቲዎች ደግሞ ዩኒቨርሲቲ ኢንዱስትሪ ትስስርን በተለይ ከኢንተርንሺፕ ጋር ተያይዞ ይህንን ለኢንዱስትሪ በትክክል ግንዛቤ የመስጠት ችግር አለባቸው። አቶ ፋሲል የትግበራ ላይ ስልጠና በታሰበበት መልኩ ተግባራዊ ተደርጎ ቢሆን ተማሪውን ከስራ መስኩ ጋር ለማዛመድ ባለው ሚና ላይ ጥያቄ ባይኖራቸውም መርሃ ግብሩ በአግባቡ ተግባራዊ ባለመደረጉ ሳቢያ በአመት ተጨማሪ 40 ሺህ ተማሪዎች የከፍተኛ ትምህርት ዕድል እንዳያገኙ ምክንያት ሆኗል ይላሉ። ሌላው በመርሃ ግብሩ የሚታየው ክፍተት ከፍተኛ የትምህርት ተቋማት በተጨባጭ የኢንዱስትሪዎችን ችግር በሚቀርፉ ምርምሮች ላይ አለመስራታቸው ነው። በትምህርት ስልጠና ተቋማት ከልማት ፈጻሚ መስሪያ ቤቶች ጋር ተቀናጅቶ በመስራት አቅማቸውን ከማሳደግ ልቅ በተለያዩ ቅድመ ሁኔታዎች የተተበተቡ የውጭ ፈንድ መጠበቅና የሴክተሮችና የማህበረሰቡን ችግር ማዕከል ያላደረገ የምርምርና የጥናት ስራዎች ላይ ሲዋደቁና ሲሰሩ ይስተዋላሉ። ከ2000 ዓመት ጀምሮ ተግባራዊ ያደረኩት ያለውት ኢንዱስትሪውን ከዩኒቨርሲቲ ጋር የማስተሳሰር እቅዴ ባሰብኩት ልክ ውጤት እያየሁበት አይደለም የሚለው የትምህርት ሚኒስቴር በቀጣይ ይህንን የሚመራ ደንብ እያዘጋጀው ነው ብሏል። ትምህርት ሚኒስቴር በዚህ በዩኒቨርሲቲ ኢንዱስትሪ ሊንኬጅ ዙሪያ ምን መሰራት አለበት የሚል ስትሮንግ የሆነ ጋይድላይን እያዘጋጀ ነው ያለው። ጆይንትሊ ሲሰሩ ሊከተሏቸው የሚገቡ አግባቦች እዛ ጋር ዲቴል ተቀምጠዋል። በባህር ዳር ዩኒቨርሲቲ የባህር ዳር ቴክኒክ ኢንስቲትዩትና የኢትዮጵያ ጨርቃ ጨርቅ ኢንስቲትዩት ትብብር በተዘጋጀው የዩኒቨርሲቲ ኢንዱስትሪ ትስስር መድረክም ለዚህ ደንብ ግብዓት የሚሆኑ ሀሳቦች ይገኙበታል። መልካም ተሞክሮች ይቀርባሉ። ባጋጠሙ ችግሮች ላይም ውይይት ይደረጋል። በአክሱም በአድዋና ይሃ የሚገኙ ቅርሶችና ታሪካዊ ስፍራዎችን በሳይንሳዊ መንገድ እንዲፈተሹ እንዲጠበቁና እንዲያዙ እንዲሁም በዓለም ደረጃ እንዲመዘገቡ የአክሱም ዩኒቨርሲቲ እየሰራ መሆኑን አስታወቀ። የዩኒቨርሲቲው ባቋቋማቸው የአርኪኦሎጂና የቅርስ አስተዳደር የቱሪዝምና የታሪክ የትምህርት ክፍሎች ቅርሶችን የማዳንና የማህበረሰብ አቀፍ አገልግሎቶችንም እየሰጠ ይገኛል። አስፋው ለጊዮርጊስ ዝርዝር አለው። ከተመሰረተ 9 ዓመታትን ያስቆጠረው አክሱም ዩኒቨርሲቲ በአሁኑ ወቅት 41 የመጀመሪያ 20 የሁለተኛ ዲግሪ መርሃ ግብሮችን እያካሄደ ይገኛል። ዩኒቨርሲቲው የተቋቋመበት ስፍራ በዓለም ቅርስነት የተመዘገቡ ታሪካዊ ስፍራዎች የሚገኝበት እንደመሆኑ መጠን ከመማር ማስተማር ባሻገር የምርምርና ጥናት እንዲሁም የቅርስ ጥበቃና የማዳን ተግባራትን በትምህርት ክፍሎቹ አማካኝነት እያከናወነ ይገኛል። ይህ ቀደምት ኢትዮጵያውያን የነበሩበት አካባቢ ነው። ይህ ቦታ እስካሁን አልተመዘገበም። አክሱም ዩኒቨርሲቲ እንደ ትልቅ ስራ ወስዶ ከፌዴራል ቅርስ ጥናት ከክልሉ ቱሪዝም ኦፊስ ቢሮ ጋር
በመገናኘት ከውጭ ሀገር ዜጎች ጋር በመሆን ይህን ጥናት እያካሄድን የቆየው። የአርኪኦሎጂ ቅርስ አስተዳደር የትምህርት ክፍሉ በአክሱም በአድዋና በይሃ የሚገኙ ታሪካዊ ስፍራዎች እንዲጠበቁና በውስጣቸው የያዟቸው ቅርሶች ምርምርና ጥናት እንዲደረግባቸው ከተባባሪዎች ጋር እየሰራ ነው። በተለይ በአክሱም ከተማ የሚገኘውና አዲክለት ተብሎ በሚጠራው ስፍራ ከኮሪያውያን የቅርስ ባለሙያዎች ጋር በአካሄደው የቁፋሮ ስራ የተለያዩ ቅርሶችን አግኝቷል። ታካ ማርያም የቤተ መንግስት ፍርስራሽ ተብሎ ነው የሚታወቀው በአካባቢው። ከአክሱም ዩኒቨርሲቲና የኮሪያ ለአርኪኦሎጂ ስራ ላይ የመጡ ከኮሪያ የመጡ ፕሮጀክት አንድ ላይ ሆነን ቁፋሮ ስናካሂድ እዚህ አካባቢ የመጨረሻ የቤተ መንግስቱ ተፋሰስ እንደ ተፋሰስ ይጠቀምበት የነበረ ከወጥ ድንጋይ የተሰራ አግኝተናል። የአክሱም ሐውልቶች ከሚገኙበት ስፍራ ከፍ ብሎ ካለው የአጼ ካሌብ መቃብር አጠገብ በድንገት የተገኙ የቅርስ ስፍራዎችም ለአደጋ እንዳይጋለጡ ዩኒቨርሲቲው ያከናወነው ተግባርም አለ። የአክሱም ዩኒቨርሲቲ የቱሪዝም የትምህርት ክፍሉም ከመማር ማስተማሩ ጎን ለጎን በከተማዋ ለሚገኙ የሆቴል ባለሙያዎችና የቱሪስት አስጎብኚዎች ስልጠና እየሰጠ ነው። ቱር ጋይዶች ስልጠና እንዲሰጡ ከማድረግ አኳያና በአጠቃላይ ቅርሶቻችን ምን ይመስላሉ በዚህ ላይ የተሰጠ ስልጠና ነበር። የሆቴሎች የተሰጠና አጫጭር ስልጠናዎችም እንዲሁ አለ። የአክሱም ዩኒቨርሲቲ ከፌዴራል ቅርስ ጥበቃና ከአክሱም ባህል ቱሪዝም መስሪያ ቤቶች ጋር የጠበቀ ግንኙነት ስላለው በጋራ እየሰራ ይገኛል። በተለይ ቅርስን ጥበቃ በሚመለከት በተለያየ አጋጣሚ ቅርስ ከሀገር ወጥቶ ወደ ሌላ አካባቢ የሚሄድበት ሁኔታ አለ። እንደዚህ አይነት አጋጣሚ በሚገኝበት ጊዜ ጆይንትሊ ባንድ በጋራ ሆነን እየሰራን የቆየ ነው። ይሄ ደግሞ ባለፈው አመት እንደዛ ውጤታማ ስራዎች ሰርተናል። ከውጭ ምንጮች ወዳገኘናቸው ዜናዎች አለፍን። ሩሲያ በአንድ ሳምንት ጊዜ ውስጥ በአይኤስ ላይ 1400 በላይ የጥቃቶችን መፈጸሟን አስታወቀች። ፈረንሳይ በበኩሏ በሽብር ቡድኑ ላይ የምትፈጸመውን የጥቃት አቅጣጫ ለመቀየር መዘጋጀቷን ገልጣለች። አበባየው አሜሪካ ከ3000 ጊዜ በላይ በሶሪያና በኢራቅ ሶማሌ ላይ የጦር ጀቶች አለካ የአየር ድብደባ ፈጽማለች። ግን የጸረ ሽብር ቡድኑ እንቅስቃሴ ላይ የሚታይ ውጤት ማሳካት ሳትችል ቀርታለች። ይህን የተረዳቸውና አይኤስ የምዕራባውያን ብቻ ሳይሆን የዓለም ስጋት መሆኑ የገባት ሩሲያ ዘግይታም ቢሆን የአየር ላይ ድብደባውን ተቀላቅላለች። ባለፈው አንድ ሳምንት ጊዜ ውስጥ ብቻም ከ1400 በላይ የአየር ላይ ጥቃቶችን አዝንባለች። ሞስኮም ከኒው ዴልሂ ለሚረር የሚጽፈው ክሪሽና ሲማህ ሩሲያ የአየር ላይ ጥቃቱን ከተቀላቀለች ወዲህ የተቀየሩ መሰረታዊ ሁኔታዎች እንዳሉ ያትታል። አይኤስ በሶሪያና በኢራቅ ያለው የነዳጅ ይዞታ እንዲመናመን ማስቻል፣ አውሮፓውያን ወደ ጥቃቱ እንዲቀላቀሉ ንቅናቄን መፍጠር፣ ከአይኤስ ነዳጅን በበርሜል $10 ገዝተው $47 ይሰጣሉ የሚባሉ ሀገራት እጅን ማሰብሰብ፣ አሜሪካ የጥቃት ኢላማውን እንድትቀይር ማድረግ ከብዙ ጥቂቶቹ ናቸው ሲልም ያስቀምጣል። የሩሲያ የመከላከያ ሚኒስትር ኢጎር ክላሲንኮቭ ከአሌፖ እስከ አልድብ ከሆመስ እስከ ሃማ ከላታኪያ እስከ ራቃ የሶሪያ ግዛቶች በተለያዩ 431 ቦታዎች ውጤታማ ጥቃቶች ስለመፈጸማቸው ተናግረዋል። የቁጥጥር መሳሪያዎቻችን ከጥምር ኃይሉ ጋር መጋጨት እንዳይፈጠር ይረዱናል። አሁን እኛም በመከተል የሚፈጸመው የአየር ላይ ጥቃት በ3 እጥፍ አድጓል። የዘጋርዲያኑ ማቲው ቨር በሶሪያ እየተፈጸመ ያለውና አይኤስን ኢላማ ያደረገው ጥቃት እንዲሳካ በተለይ ባላሳድ አስተዳደርና ዋነኛ ተቋሚ ናቸው በሚባልላቸው ዳኢሽ አልእስላምና አህራር አልሻም ሙሉ አመኔታን ማግኘት አለበት ይላል። ያ ካልሆነ ግን አይኤስን ለማጥፋት የሚደረገው ጥረት 27000 ታጣቂዎች ባሏቸው ተቋሚዎች መሰናከሉ እንደማይቀርም ያክላል። የሆነ ሆኖ ጀርመንና ብሪታንያ ሩሲያን ተከትለው በጸረ አይኤስ ዘመቻው ለመሳተፍ ወስኗል። በሁለት የተለያዩ ጊዜያት ከ150 ያላነሱ ዜጎቿን በሽብር ቡድኑ በሞት የተነጠቀችው ፈረንሳይ አስቀድማ ኢራቅና ሶሪያ ገብታለች። ፕሬዝዳንት ፍራንሷ ኦሎንድም የሀገራቸው የአየር ጥቃት ፈጻሚ ጀቶች መነሻ ቦታን ተመልክቷል። አሁን የጥቃት አቅጣጫው ይቀየር ዘንድም መመሪያ አስተላልፈዋል። በጥቂት ቀናት ወደ አዲስ ዞን እንዞራለን። በሽብርተኞች ላይ አሳማኝ ድል እስክናገኝ ድረስ ጥረታችን ይቀጥላል። ጥቂት የማይባሉ ምዕራባውያን ፖለቲከኞች የሩሲያ አየር ላይ ጥቃት የሽብር ቡድኑን ኢላማ ያደረገ አይደለም በማለት ይወነጅላሉ። የሮይተርሱ ጃክ ስቱብስ 4/5ኛው የሞስኮ ጥቃት አይኤስ ላይ ሳይሆን ባላሳድ ተቋሚዎች ላይ እንደሚደረግም ሐሳቡን ያስቀምጣል። የዘጋርዲያኑ ኢያን ብላክ ግን በዚህ አይስማማም። የሩሲያ እርምጃ የዘመቻውን ፍጥነት የጨመረ የፖለቲካ ጨዋታውን የቀየረ ነውና የሚወደስ ነው ይላል። በዚህም ተባለ በዛ አንድ ነገር ሁለቱንም ወገኖች ያሳስባል። የሶሪያ ንጹሃን ዜጎች ጉዳይ እርግጥ ነው በመሬት ባላሳድና በተቋሚዎች ጥይት ባሩድ በሰማይ በሩሲያና በምዕራባውያን ሮኬቶች የሚለበለቡት ሶሪያውያን ጉዳይ ያሳስባል። ስለተከታተላችሁ እናመሰግናለን። መልካም ቀን ይሁንላችሁ።